ይህ ተራራ ነብዩ ሰለላሁ ዐለይሂ ወሰለም የኡሁድን ጦርነት እያደረጉ በነበረበት ሰዓት ላይ ከሙሽሪኮች ጋር በሚያደርጉት ጦርነት ሙሽሪኮች ሽሽት አደረጉ። ድል ወደ ሙስሊሞች ነበር ያመዘነው። ሙሽሪኮች ደግሞ እየሸሹ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ከጦርነቱ በፊት 50 ምርጥ ቀስተኞችን መርጠው አብዱላህ ኢብኑ ጁበይርን እዚህ ተራራ ላይ አሚር አድርገውት ማለት ነው። ከሱ ጋር 50 ቀስተኞችን አስቀምጠው ምንም ነገር ይፈጠር ድልም የኛ ይሁን እንደዚሁም ደግሞ ሽንፈትም የኛ ይሁን ውረዱ እስካላልኳችሁ ድረስ ይሄን ተራራ ለቃችሁ እንዳትወርዱ ጀርባችንን ለናንተ ትተናል አሉ። ይሄን ያደረጉበት ምክንያት ኻሊድ ኢብኑ ወሊድ በሌላ አቅጣጫ ዞሮ መጥቶ ሙስሊሞችን ሊያጠቃ ተቀምጦ ነበር። በዛን ሰዓት ኻሊድ ኢብኑ ወሊድ እስልምናን አልተቀበለም፣ አልሰለመም ነበር። የኻሊድ ኢብኑ ወሊድ ደግሞ ጦር እጅግ በጣም አደገኛ እጅግ በጣም ኃያል ጦር ነበር፣ ፈረሰኛ ነበረውና እዚህ ጋር የተቀመጡት 50 ቀስተኞች ልክ ጦርነቱ ሲጀመር ሙሽሪኮች መሸሽ ጀመሩ። ሙሽሪኮች ሲሸሹ ድል የሙስሊሞች መሆን እንደሆነ ሲመለከቱ እንውረድና እንደው አንዳንድ የምርኮ ገንዘብ የምርኮ ንብረቶችን እንካፈል የሚል ሐሳብ ይመጣላቸው። ገኒማ ማለት ነው። ከጦርነት በኋላ የሚሰበሰብ ገኒማ አለ። ያን ለመሰብሰብ ወረዱ። እነኚህ ሰሃቦች የተሳሳቱት አንድ ነገር ነበር። ነብዩ ሰለላሁ ዐለይሂ ወሰለም የኔን ትእዛዝ ሳትጠብቁ እንዳትወርዱ ብለው ነበር እዚህ ተራራ ላይ ኮረብታው ላይ ያስቀመጧቸው። እነሱ ወረዱ 50ዎቹ። አብዱላህ ኢብኑ ጁበይርና 3 ሰሃቦች ሲቀሩ እንዳትወርዱ አላህን ፍሩ ብለው ሲጠይቋቸው እነኛ 50ዎቹ ነፍስያ ያሸንፏቸው ወረዱ። ልክ እነሱ ሲወርዱ ኻሊድ ኢብኑ ወሊድ ከዚህ ኮረብታ ጀርባ በኩል የራሱን ሰራዊት ይዞ በመምጣት ሙስሊሞችን ከጀርባ መሃል ላይ ያስገባቸው። ከፊት ለፊት ሲሸሹ የነበሩት ሙሽሪኮች ተመለሱ። ከኋላም ደግሞ ኻሊድ ኢብኑ ወሊድ መጣ። በዚህ መካከል ሙስሊሞቹ ተጨነቁ ማለት ነው። በዚህ መካከል እነ ሐምዛ እንደዚሁም ደግሞ ሙስዓብ ብዙ ሰሃቦች አለቁ። ወላ እዚህ ጦርነት ላይ ለነብዩ ሰለላሁ ዐለይሂ ወሰለም የተቆፈረ ጉድጓድ ነበር። እዛ ጉድጓድ ውስጥ ገብተው እግራቸው ተሰበረ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ አደጋ ደረሰባቸው። እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም እዛ ሰማቸው የፈሰሰበት ቦታ አለ እናየዋለን በአላህ ፍቃድ። ይሄ ተራራ ያ ተራራ ነው። ሰሃቦች አትልቀቁ የተባሉትን ቦታ የለቀቁበት ነው። አደራ 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 እንዳትለቁት ያን ተራራ ጨለማውን እንዳንፈራ